ሰላም ሰላም እንዴት ናችሁ? በመላው ዓለም ያላችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ዛሬ ደግሞ አጠር ባለች ቪዲዮ እንደ ከሶሻል ሚዲያ ያገኘሁትን ትንሽ ፈን ያደርጋሉ ያስቃሉም እንደገና ቁም ነገር ያስጨብጣሉ ያልኩትን ይዤላችሁ መጥቻለሁ። የራሴን ቪዲዮ እስከሚለቀቅ ድረስ ማሟሟቂያ እንዲሆን ነው። እንግዲህ ሁላችሁም ሰብስክራይብ እያደረጋችሁ ጠብቁኝ። እንግዲህ ተበልተናል የሚለው ቪዲዮዬን በቅርብ ቀን ለቃለሁ። እስከዛ ግን እንደዚህ እየተጫወታችሁ ጠብቁኝ። አመሰግናለሁ። ስለ ቴዲ አፍሮ ምንድን ነው የተባለው የሚለውን ነገር ደግሞ አሰማችኋለሁ። ወደ ቪዲዮ እንሂድ። እስኪ ወደ መጀመሪያው ቪዲዮ እንሂድ። ጉራግኛ ነው። ፋንትሽ ከልጇ ጋር እንደገና ደግሞ ከባለቤቷ ጋር የምታደርገው ይመስለኛል። ተሸከሽከዋለሽ ጉራግኛውን ታሳዩን። እስቲ እንየው ቪዲዮውን። አሎ በጣም ነው የምታምረው ፋንትሽ። ጎበዝ ነች። እስቲ ደግሞ ሌላው ቪዲዮስ ደግሞ እስቲ እንሂድ። እስቲ አቤት። የልጅነት ህልም ግን ምን ነበር? የልጅነት ህልሜ ያው ድሆችን መርዳት ነበር። እና አሁን ተሳካለ? እግዚአብሔር ይመስገን ድሆችን ተቀላቅያለሁ። በጣም ፈን ህልሙን ሳይሳካ እሱም ተመልሶ ወደ ከድሆች ጋር መቀላቀሉ በጣም ግን ደስ የሚለው በድህነታቸው ይስቅ። በቃ እንቀልዳለን፣ በድህነታችን እንቀልዳለን። በቃ ፈን እናደርጋለን። እኔ ወድጄዋለሁ። እስቲ እናንተም እንደሚመስላችሁ አላውቅም። ጀግና ኮሜዲያኖች ተፈጥረዋል። እስቲ ደግሞ ወደ ሌላው ቪዲዮ ውስጥ ደግሞ እንሂድ። ማህሙድ አህመድ ምን አለመሰላችሁ? ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። እኔ ደግሞ እላችኋለሁ ለሁሉም ጊዜ ያለውና ዝቅ ለጊዜው ከፍ በጊዜው በሉ። በጣም ደስ የሚል አባባል ነው። ዝቅ ለጊዜው ከፍ በጊዜው። ለጊዜው ዝቅ እንላለን፣ ከፍ ደግሞ በጊዜው። በሰዓት ሁሉም በጊዜው ይሆናል። ደስ የሚል አባባል ነው። ግን የቪዲዮዋ ትንሽ ግን ግራ ገብቶኝ ነው። ያው እስቲ እናንተ ምንድን ነው የሚሰማችሁ? መበላላቱ ምንድን ነው ሳይን የሚያደርገው? ለምን በራሳቸው ላይፍ አይኖሩም? እነዛ ሌሎች ነገር እየበሉ ለምን የሚበላው? ያው ትንሹ ትልቁን እየበላ ነው የሄደው። እስቲ በእናንተስ ደግሞ ምንድን ነው? አስተያየታችሁን ወደ ኮሜንቱ ላይ ጻፍ አርጓት እስቲ። አመሰግናለሁ። ለደረደሽ ባንክ ቤቱ ደውለው አካውንትህን አንቀሳቅሰው ብለው ያራገበው አካውንት ያንቀሳቅስ። በጣም ነው በቃ ይችላል። በጣም ነው የቻለው። ወደ ሌላ ቪዲዮ እንሂድ። ስኬት የሚፈልገው ነገር አንድ የምትፈልገውን ነገር ማወቅና 99% ልበል አለማቆም ነው። በቃ ይሉን ስታ ውደድ፣ ቀጥል፣ ተነስ፣ ቀጥል፣ አጨበጨቡልህ፣ ቀጥል፣ ብሩን አግኝ፣ ቀጥል፣ አታግኝ፣ ቀጥል። if you keep moving ስኬት ወደ አንተ መምጣቱ ያቀርባል። ደስ ይላል። የማን ያዘዋል እሸቱ እንትን
ሞቲቬሽን የሚያደርገው ነገር አሪፍ ነው። ግን ሁሉ ጊዜ ደግሞ ኦፍ ኮርስ ማንም ሰው ለስኬት ነው የሚሮጠው፣ ስኬት እንዲሳካለት የሚፈልገው። ግን የግድ ስኬት ብቻ መጠበቅ ደግሞ እንትን አይደለም፣ ጥሩ አይደለም እላለሁ በእኔ ሀሳብ ማለት ነው። ምክንያቱም ስኬትን ብቻ ስንጠብቅ የሆነ ነገር ፌል ስናደርግ አልተሳካልኝ ብለን ልንወድቅ እንችላለን። ስለዚህ ምንድነው ማድረግ ያለብን? መስራት አንዱ ትልቁ እንትን፣ ዝም ብሎ መንቀሳቀስ፣ መስራት፣ መሮጥ፣ መንቀሳቀስ። ይሄ ከስኬትም ባንደርስ አትሊስት እንኖራለን፣ የራሳችን ነገር ይኖረናል፣ የሆነ ሰርቫይቭ እናደርጋለን ማለት ነው። ምንድነው አንድ አባባል አለ፣ የጥሞኘ ነው ይቀመጣል፣ እግር ብልጥን ይራመዳል ይላሉ። የተራመደ እግር ያገኛል፣ ከተቀመጥክ ግን ምንም የምታገኘው ነገር የለም። ሞኝ ነው በቃ። ምንም ካልተንቀሳቀስክ ምንም ነህ ማለት ነው ለማለት ነው። እንግዲህ ቪዲዮ ከወደዳችሁት ላይክ፣ አሁንም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ጠብቁኝ። እስቲ ወደ ሌላው ቪዲዮ እንሂድና የራሳችሁንም ኮሜንት በዚህ ላይ ጻፉ። አመሰግናለሁ። ወደ ሌላ ቪዲዮ እንሂድ እስቲ። የልጆች የትምህርት ቤት ክፍያ መጨመሩ ወላጆችን እንዳሳሰባቸው ተናገሩ። ሁኔታው በዚህ ከቀጠለ ልጆቻችንን እስከ 7ኛ ክፍል ብቻ አስተምረን ዶክተር ለማድረግ እንገደዳለን ብለዋል። እንግዲህ ሌላው ምንድነው ስለ ቴዲ አፍሮ ነው። ቴዲ አንድ ሰው እዚህ ሀገር አንድ ሰው አገኛለሁ ከረጅም ጊዜ በኋላ ነው ያገኘሁት። ግን ድንገት አግኝቼው እንደ ሲያወራኝ ምንድነው ሲያወራኝ እሱ የሚያውቃት አንዲት ድምፃዊ የሚያውቃት አለች እና አሁን በህይወት ትኑር አትኑር አላውቅም አለኝ እሱ ራሱ። እና ናይት ክለብ ከቴዲ አፍሮ ጋር ናይት ክለብ ሲሰሩ አለ አብረው ሲሰሩ በጣም እንትን ይል ነበር። እሷ ታዘው ነበር አለ። ታላቁም ስለነበረች በእድሜ ምናምን ትልቅም ታላቅ ስለሆነች ታዘዋለች። ያን አንተ እስቲ አንተ ማነህ ይሄን አንተ እስቲ ይሄን አቀበለኝ እስቲ ምናምን ትላለች እና ትለው ነበር። እና አንድ ጊዜ ልክ ስሙ እንደጠፋበት፣ እሱም በጣም ጎበዝ ነው፣ በዛ ሰዓትም በጣም ጎበዝ ነው፣ ጥሩ እንትን የሚሰማ ልጅ ነው በዛ ሰዓትም። እና ልክ ስሙ እንደጠፋበት አድርጋ ማን ነበር ስምህ ጠፋብኝ፣ ማነው ስምህ እስቲ እሱን ነገር አቀብለኝ። እና ስሜ ቴዎድሮስ ካሳሁን እባላለሁ ወይንም ቴዲ አፍሮ ብለሽ ጥሪኝ። ይሄን ስም ግን በቀን ከ1000 ጊዜ በላይ የምትጠሪበት ጊዜ ይመጣል። አንቺ ብቻ ሳትሆኚ ዓለምም የሚጠራበት ጊዜ ይመጣል ብሏት ነበር አለ። እና የሚገርመው እንግዲህ ያው እንደምታውቁት ያው እንግዲህ አሁን በዓለም ደረጃም ያው ስሙ በጣም የገነነ ነው። በሀገር ብቻ ሳይሆን በዓለም ደረጃ ስሙ የገነነ ነው። እና የተናገረውን ነው እየኖረ ያለው ያለችው። እና ከዛ በኋላ ልጅቷ ምን አለ? ልጅቷ ኢንተርቪው ሰጣ። ኢንተርቪው አድርገዋት ያው ደጋግሜ ጠራዋለሁ፣ አሁን ይኸው ደጋግሜ ጠራዋለሁ አለች። እና ረጅም ጊዜ ነው እንግዲህ አሁን ደግሞ ይኸው ምን ሰማው ነው ያው የተናገረውን የሚኖረው ለማለት ነው። በ18 ዓመት ያመለከትኩኝ በ48 ሌላው ቪዲዮ እንሂድ። ለሳግን በቃ እመን፣ በቃ ቸግሮሃል፣ እመን። አምኛለሁ ወንድሜ፣ አምኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። አንተ ነህ የተረዳኸኝ ወንድሜ። ይኸውልህ ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ
ወንድሜ አንተ ልትረዳኝ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071976338 አስገቡልኝ። 5 በጣም አሪፍ ነው። በቀልድ አዋስቶ ነው ያው ማስታወቂያውን እንትን ያል በጣም ማደንቀው በጣም ማከብረው ልጅ ነው። ጎበዝ ነው። ይጥራል፣ ይደክማል፣ ይለፋል በጣም እና አሁን እቺን ያው የራሱ ልጅ ነው አብሮት የሚሰራው ልጅ ነው እንትን ያለውና ልክ እንደ ሌላ ሰው አድርጎ ነው ያው እንትን ያለ ይሰራት። እንግዲህ አሁን ለሚሰራው ፕሮጀክት ይሆናል እንግዲህ ያው ሁሉም እንዲተባበር የሚፈልገው እንግዲህ ተባበሩ፣ እንተባበር ማለት ነው። እንግዲህ ቪዲዮን ከወደዳችሁት ሼር፣ ሰብስክራይብ፣ ላይክ አድርጉት። ሁላችሁም ጠቅ አድርጓት። እጅግ አድርጌ አመሰግናለሁ አብራችሁ ስለቆያችሁ። በራሴ ቪዲዮ ደግሞ ሰሞኑን በቅርብ ቀን ይዤላችሁ ቀርባለሁ። ሰላም ቆዩኝ።